የተፈራረቀ መረጃ አያያዝ የነበረበት ሁኔታ ነው ያለውና በአጋጣሚ ያው የቀረው ጊዜ ትዝታችን ተቋማት በጽንፈኛው በሌቦች ሲፈርሱ ሲቃጠሉ መረጃዎች እየጠፉ ያሉበት ሁኔታ ነው። አሁን ግን ወደ ሲስተም ከገባ አዋጭ ሲስተሙ በኦንላይን ደረጃ እስከ ፌደራል ድረስ በኦንላይን መረጃው እያንዳንዱ የመንግስት ሰራተኛ መረጃ በኦንላይን ስለሚያዝ ይህን ያህል ችግር ይፈጥራል ብለን ስለማንወስድ በነገራችን ላይ በጣም ትልቅ የመረጃ እያስራት ስለሆነ በሱ ልክ ብያዝ ጥሩ ያሳያል። በሶስት ወር ውስጥ እናጠናቅቃለን። ለምንድን ነው የምናጠናቅቀው ከተባለ አሁን በዚህ ፍጥነት አይደለም የሚሄደው። ፍጥነቱ የሲስተሙ ፍጥነት እየጨመረ ስለሄደ በቀን 8 እና ከዛ በላይ ከአንድ ተቋም እየመዘገብን ስለሚሄድ በቀን 4 እና ከዛ በላይ ተቋም እየመዘገብን ስለሚሄድ በዚያ ልክ ፍጥነቱን ስለምንጨምር በሶስት ወር ውስጥ እናጠናቅቃለን። እና በአካባቢ ሰራተኞች የሚጠበቀው ሁኔታ ምንድን ነው? የመንግስት ሰራተኞች ሲፈለጉ በፍጥነት መጥተው መመዝገብ አለባቸው። ሲመዘገቡ የሚያሟላቸው መረጃዎችም አሉ። የመጀመሪያው ቅድመ ሁኔታ ማሟላት የሚገባው የዲጂታል መታወቂያ ነው። ዲጂታል መታወቂያ ላይ የሚወሰዱ በርካታ መረጃዎች አሉ። ስለዚህ እነሱን አሟልቶ በአካል መቅረብ አለበት። በአካል የሚሰጣቸው በርካታ መረጃዎች አሉ። የቤተሰብ ሁኔታ ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ እና በፍጥነት መጥቶ መመዝገብ ነው ከሱ የሚጠበቀው። ከዛ ውጭ ይህንን የመተባበር ግዴታ አለበት። አመራሩ በበላይነት መምራት አለበት። በነገራችን ላይ ኮር አመራር የሚባለው አካል ይህንን መረጃ አያያዝ በበላይነት መምራት አለበት። እሱ የሌለበት እሱ ካልመራው ትንሽ ወደ ኋላ ላግ የሚያደርግበት ሁኔታ ስለሚኖር መምራት አለበት። አሁንም ተሳትፎ ጥረት እያደረገ በተሳትፎ ደረጃ ጥረት እያደረገ ተቋማት ፈጥነው ሰራተኞቹን ወደኛ እንዲልኩ በቴሌግራም ቻናላችን ትኩረት ተሰጥቶት እየተሰራ ያለበት ሁኔታ ስላለ ከዚህ በላይ ተግባር ስለሌለ በትኩረት እየተሰራ ነው።